إمام الأنبياء محمد وعلى آله وأصحابه أجمعين. اللهم صل وسلم وبارك على عبدك ونبيك صلى الله عليه وسلم. أما بعد، الحمد لله الله سبحانه وتعالى بزي بوتا بتكبرنا بتوددوا مسجد استلاس غنيان لاك يا لمزغانا على الله سبحانه وتعالى الناس قبالنا. الحمد لله رب العالمين، الحمد لله رب العالمين. الله سبحانه وتعالى بتكبروا قالوا انديلال لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد. يا مسجناتون እንደሆነ ይላል الله سبحانه وتعالى። ወንድሞችና እህቶቼ የአላህ ቃል ነው ከሁሉም በላይ ትልቅ የሆነና ትልቅ ቦታ ያለው الله سبحانه وتعالى በራሱ የተናገረው ቃል ማንም የአላህን ቃል ተናግሮ መጨረስ የማይችለው የአላህ سبحانه وتعالى ትልቁ የተከበረው ቃል لئن شكرتم لأزيدنكم إلى الله سبحانه وتعالى. فمن يشكر الله عز وجل فإن الله سبحانه وتعالى ما يتركه على شكره الذي شكر إلا أن يزيد الله عز وجل في نعمة الذي شكر الله عليها. الله سبحانه وتعالى يا مسجنا الله سبحانه وتعالى زنبلو آيتو በዛት ጸጋው ላይ አላህን ያመሰገነ እንደሆነ አላህ Subhanahu Wa Ta'ala ምን ይላል? እጨምርለታለሁ እንጂ አልተውም ብለ ሱብሃንአላህ። ስንት ጸጋ ነው ዛሬ እኛ ቁጭ ብለን እያየን ያለው። አላህን Subhanahu Wa Ta'ala ያመሰገነ ሰው እንደምጨምርለት አላህ Subhanahu Wa Ta'ala በቃሉ በራሱ ነው ቃል የገባል። ከዚህ ደግሞ ውጪ የሆነ ሰውስ ሱብሃንአላህ لئن شكرتم لأزيدنكم ብሎ ብቻ አላህ አላቆም። ያመሰገነው ሰው እጨምርለታለሁ ብሎ ብቻ አላቆም። ወለኢን ከፈርቱም ጸጋዬንና የሰጠዋችሁ ነገራቶችን ሁሉ አስተባብላችሁ ምትክዱ ከሆነ ይላል አላህ Subhanahu Wa Ta'ala إن عذابي لشديد. فإن هذه العذاب الذي وعد الله سبحانه وتعالى لمن كفر على نعمته ولمن تراجع على نعمة التي أنعم الله عليها فهذه العقاب تكون في الدنيا والآخرة. فهذه العذاب تكون في الدنيا والآخرة. فسبحان الله الله سبحانه وتعالى ጸጋዬን ያስተባበለ ሰውና እኔን ከማመስገን ወደ ኋላ የተመለሰ ሰው የኔን ጸጋ የረሳ ይዘዋለሁ ይላል አላህ Subhanahu Wa Ta'ala። እቀጣዋለሁ ይላል አላህ Subhanahu Wa Ta'ala። የአላህ ቅጣት በዚህ በዱንያም በአኺራም። እኛ ጸጋ የአላህ Subhanahu Wa Ta'ala ምን ረሳበት ብዙ መንገዶች አሉ። ግን እስኪ በተሰጠን ደቂቃ ጸጋ አለ ነው የአላህ Subhanahu Wa Ta'ala ጸጋ እኛ ጋር አለ ወይ? እሱን አይደለም እንጠያየቀው። አላህን ያላመሰገነ ሰው ይቀጣል፣ ያመሰገነ ሰውስ ይጨመርለታል በጸጋው ላይ። እሺ ጸጋ አለን ወይ? በየትኛው ጸጋ ነው የምንቀጣው? ደሃነን ምስኪኖች ነን፣ ምንም የለንም፣ ምንም መናቀው። በየትኛው ጸጋ ነው የምንጠየቀው? በየትኛው ነገር ነው የምንቀጣው? فإن الله سبحانه وتعالى يقول في محكم تنزيله وفي أنفسكم أفلا تبصرون. الله سبحانه وتعالى يقول በነፍሶቻችሁ ውስጥ የሰጠዋችሁ ትላልቅ ጸጋዎች አሉና አትመልከቱም እንዴ? አላህ Subhanahu Wa Ta'ala እስኪ በነፍሶቻችሁ ውስጥ ምን አለ እስኪ አላህ ጸጋዎች Subhanahu ጀለ في علا እጅ አለን በትክክል የምሰራ እጅ፣ የፈለግነውን ነገር አንስተን የፈለግነውን ነገር መጣል የምንችለውና በፈለግነው ነገር መስራት የምንችለው ደህና የሆነ እጅ አለን። እግሮች አለን፣ ሁለት እግሮች እንደፈለግነው የትኛውን ቦታ መራመድ የምንችልበት። ሱብሃንአላህ አቅል አለን ወይም ደግሞ አይምሮ አለን የፈለግነውን ነገር ማሰብ የምንችልበት እና የመሳሰሉት ብዙ ነገራቶች አሉ። እሱን ነገር አስበናል ወይ? ይሄ አላህ Subhanahu Wa Ta'ala እስከ ዛሬ ድረስ አንድ ሰውዬ አንድ ጊዜ በጣም ታመመ። አዳምጡ በጣም አዳምጡ። ታመመና ሆስፒታል ገባ። فسبحان الله سترون عجيبا في هذه القصة الصغيرة البسيطة. አንድ ጊዜ ወደ ሆስፒታል ገባና የታመመው አንድ ምስኪን የሆነ ሽማግሌ ሆስፒታል ከገባ በኋላ
ለ24 ሰዓት ኦክሲጂን ሰጡት። የሰጡትን ኦክሲጂን $500,000 ተጠየቀ። በሰጡት የ24 ሰዓት ኦክሲጂን ማለት ስንት ነው? $500,000 so very big thing በጣም ትልቅ ነገር ነው። ዛሬ $500,000 ማለት ትልቅ ነው። ግን ሆኖ ያ ሰውዬ ምን አለ? ፕሮሰሱን ከጨረሰ በኋላና ኦክሲጂኑን ከጨረሰ በኋላ ስንት ነው ዋጋው ብሎ ሲጠይቅ 500,000 ነው ብሎ ሲነግሩት አለቀሰ። በጣም አለቀሰ። በጣምም ተገረመ። እንዴ ምን ሆነ ነው የምታለቅሰው? ይሄን ዶላር ነው ያጣኸው ወይስ ምን ሆነ ነው የምታለቅሰው ብሎ ጠየቁት እነዛ ዶክተሮች። በጣም አለቀሰ ሰውዬው። ሽማግሌው በጣም አለቀሰ። አይ እናንተ እንደምታዩት አይደለም አለ ጉዳዩ። እኔ ያለቀስኩ ያለሁበት ሁኔታና ጉዳዩ እናንተ እንደምታስቡትና እንደምታውቁት አይደለም ማለት። ታዲያ ምን ሆነ ነው ታዲያ የምታለቅሰው? ሱብሃንአላህ የኛው ሽማግሌ እዚህ ጋር የተናገረው ጋር እኔ እስከ ዛሬ በህይወቴ 60 እና 70 ዓመት እየኖርኩ የአላህን ሱብሃነሁ ወተዓላ ኦክሲጂን ያለምንም ክፍያ እየተጠቀምኩ ነበር። ያለምንም ክፍያ እስከ 60 እና እስከ 70 ዓመት እየኖርኩ አንድ ሳንቲም ሳልከፍል ነበር እየተጠቀምኩ የነበረው የአላህን ኦክሲጂን። ዛሬ ለ24 ሰዓት ብቻ እናንተ የጠየቃችሁኝን ብር ወይም ዶላር አላህ ሱብሃነሁ ወተዓላ ቢጠይቀኝ በህይወቴ 70 ዓመት እና 60 ዓመት የኖርኩትን ከየት አባቴ ነበር ማመጣው? ከየት አባቴ ነበር ማመጣው? ሱብሃንአላህ። እናንተ በ24 ሰዓት ብቻ $500,000 ጠየቃችሁ። አላህ ሱብሃነሁ ወተዓላ በ60 እና በ70 ዓመት ግን አንድ ሳንቲም ሳይጠይቀኝ ይሄን ሁላ ጸጋዬ ይሄን ሁላ የአላህን ጸጋ እየተጠቀምኩበት ነበር። እና እኔና እናንተስ ልጆች አሉን አልሐምዱሊላህ። ጤና አለን ወላሂ አልሐምዱሊላህ። ሀገራችን ሰላም ነው፣ ጦርነት የለም ወላሂ አልሐምዱሊላህ። ምን በመሰለ ሁኔታ እየኖርንና የአላህን ሱብሃነሁ ወተዓላ ዒባዳ ሰላትና ጾምን እያከናወን ጸጋን ምን ረሳ ከሆነ የአላህን ሱብሃነሁ ወተዓላ ትላልቅ ነገራቶችን ረስተን ዝም ብለን የረሰነውን ነገር ብቻ ያጣነውን ነገራቶች ብቻ ያ ረቢ እኔ የኔን ቤት የለኝም፣ እንዲህ አይነት ልጆች የለኝም፣ እንዲህ አይነት ብር የለኝም፣ እንዲህ አይነት ሀብት የለኝም ብለን ብቻ ያጣነውን ነገር ምን ፈልግ ከሆነ መቼም ቢሆን የአላህን ጸጋ እናስታውስ። እና እኔ አጠር ባለ መልእክት ምን ማለት ፈልጋለሁ፣ እነዚህ ልጆችን እያያችሁ እናንተም ብትሆኑ እነሱ ነው ማድረግ የሚችሉ። ወላሂ ነገ ትሞታለሽ ወይስ ነገ ትሞት በምንድን ነው ታው ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርድን ተሞት ይላል አላህ ሱብሓነሁ ወተዓላ። አንድ ነፍስ እኮ ነገ ምን እንደምትሰራ አታውቅም፣ እንዲሁም ደግሞ ነገ ወይም በየትኛው ቦታ እንደምትሞት አታውቅም ይላል። እና ኢንሻአላህ ወንድሞችና እህቶች ማወቅ ያለባቸው ነገር ብኖር አላህ ሱብሓነሁ ወተዓላ እኛ ጋር ያስቀመጠው ብዙና በቁጥር ዘርፍ ማይለኩ ልክ አላህ ሱብሓነሁ ወተዓላ ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ የአላህን ጸጋ ቆጥራችሁ ቁጥሩን ለማወቅ ብትፈልጉ እኮ ቁጥር ዘርፉን አታውቁም አለ አላህ ሱብሓነሁ ወተዓላ። ይሄን ያህል ትልቅ የአላህ ጸጋ ረስተን ዛሬ የምናስበውና የምንፈልገው ነገር የተለያዩ የራቁን ነገራቶች ነውና ከራቁን ወይም ደግሞ ካጠነው ነገር ከመፈለግ ይልቅ ያገኘነውና አላህ ሱብሓነሁ ወተዓላ የሰጠነውን ነገር እነኚህ መልካም ነገራቶችና ዓፊያን ሰጥቶናል አላህ ሱብሓነሁ ወተዓላ። ወላሂ ዓፊያን ወይም ደግሞ ጤንነትን ዛሬ ብንፈልግ ከየትም ቦታ መግዛት የማንችል መሆኑን ማወቅ አለብንና ወንድሞችና እህቶቼ አጥብቃችሁ የአላህን ሱብሓነሁ ወተዓላ ጸጋን እያስታወሳችሁ ቀንና ማታን አላህን ሱብሓነሁ ወተዓላ እያመሰገናችሁ ቆዩልን እላችኋለሁ። አላህ ሱብሓነሁ ወተዓላ የሰራነውን መልካም ነገራቶች ሁሉ አላህ ይቀበለን። ረመዳንም አላህ ደርሰናል። ረመዳንም በመልካም በጤና በአፊያ ሆኖ ትላልቅ ዒባዳዎችን ሁሉ ሰርቶ አላህ ሱብሓነሁ ወተዓላ የሚቀበላቸው ሰዎች አላህ ያድርገን። መልካሙን የአላህ ሱብሓነሁ ወተዓላ ዒባዳ ተሐጁድ፣ ለይል እንዲሁም ደግሞ ተራዊህ የመሳሰሉ ጽያም እነዚህ ትላልቅ ነገራቶች በረመዳን ውስጥ ይገኛሉና እነኚህን ትላልቅ ስራዎች ሁሉ ሰርተው አላህ ሱብሓነሁ ወተዓላ የሚደሰትባቸውና አላህ ሱብሓነሁ ወተዓላ መልካም ስራቸውን ሁሉ ወዶላቸው ነገ በዕለተ ቂያማ ጀነት የሚያገኙ ሰዎች አላህ ያድርገንላችኋለሁ። ስላረዘምኩባችሁ በጣም ይቅርታ እያልኳችሁ ኢንሻአላህ ኡስታዞችና ሸይኾች በዚሁ በተሰጠኝ ደቂቃ ማቋረጥ እፈልጋለሁ። هذا ما عندي والله أعلى وأعلم
وصلى اللهم على نبينا محمد وعلى آله وأصحابه أجمعين. السلام عليكم ورحمة الله وبركاته.